የተወሳሰበ ሀሳብ ምን ችግር ነው ብትለኝ ተወሳስቧል። ለመጀመሪያ ጥያቄ yes እዝል ነው እውነት ነው እለት ወይኔ ረዲና ተማሪ እስኪ እየወጣሽ እስኪ አምስት ልቆጥር ነው አንድ ሶስት አራት ስንት ዕለት ነው? ዕለት ቀን አምስት አይደለም ከዕለታት አንድ ቀን ብሬስት ከዕለታት እኔ እኮ ልነግርሽ ብዬ ከዛ እኔ ለካ የምበላው አጥንት ነው። ከዛ ደግሞ እንትን አለው አጥንት መሰጠቅ ውጣ አጥንት መሰጠቅ ሁለት ሶስት አራት አምስት ከዚህ እሺ ረዱ እስኪ አይረዱ እንደዚህ እንዴ መቅደም የለብኝም እኔ አንድ ሁለት ሶስት አጥንት መጋጥ አራት ምንም ጋጥ ነገር የለም። እሺ ይሄ አጥንት ወደ ታች ስለሆነ አንድ የታች አጥንት አይደለም ይኸውልህ አጥንት ይታያል። ስንት አጥንት? አራት አጥንት። ከአራት አጥንት ላይ ደግሞ በዚህ በኩል እንትን ያለች እንትን አለች እንዲህ ቀጥ ያለች እሺ አጥንት ሰረዝ ይሏል። አስረድቶ ያውሩታ ደግሞ ሊመልስ እንዴ ነው ሶስት እንዴ እኔ ገና እንደመጣለም እንደምቆጥር እንዴ አራት ሳይ ሰምቲንግ ሁለት ሶስት አራት አጣልኝ አምስት አጥንት መሰርሰር እሺ ፍንጭ ስጣት ነው አሁን እሺ ዙራችን ደረሰ። አጥንቱ በምን አቅጣጫ ነው ያለው? በቃ ከዚህ በላይ ፍንጭ አልሰጥም። አሁን እየወጣሽ ልመልስ። ሁለት ቀኝ አጥንት አራት የግራ አጥንት አንድ ሁለት ሶስት አራት ይኸውልህ ሀሳብ ነው የሚለው ቀዴ። አዎ ሀሳብ ነው በሙሉ። ይሄ ግራ የተጋባ ሀሳብ ሂድ ከዚህ እሺ ፌቨር ዋና ሀሳብ ሂድ ከዚህ እኔ መጣችሁ እሺ እኔ ካንቸልሽ የተወሳሰበ ሀሳብ አይደለም ምን ችግር ነው ብትለኝ ተወሳስቧል ሀሳብ እኔ እሷ ልል ነበርኩ። እሺ የተገለበጠ ሀሳብ ሂድ ከዚህ ፍንጭ ነው ፍንጭ እዚህ አይደለም ፍንጭ እኔ እኮ ነው የጀመርኩት አቀማመጣ